አሁን አማራው ቆም ብሎ ሊያየው ይገባል በየምለው ነገር ላነሳ ነው። ተመልከቱ። አሜሪካ ሱዳን ላይ እያደረገች ያለችው ነገር እንድታቆም ከወር በፊት ለዩናይትድ አረብ ኤምሬት ማስጠንቀቂያ ላከች። ሱዳን ላይ ባለው ጦርነት ልታቆም ይገባል አናግሬያቸዋለሁ ያቆማሉ ብሎ ትራምፕ አውሮፓ ላይ በነበረው ስብሰባ አውሮፓ አይደለም ይቅርታ በዩክሬን እና በሩሲያ ሰላም ጉዳይ ላይ የአውሮፓ መሪዎችን ሰብስቦ ባናገረ ጊዜ በርካታ በዓለም ላይ እየተከሰቱ ያሉ ጦርነቶችን እያስቀረን እያገድን የምንገኘው ለምሳሌ የሱዳንን ብጥብጥ ጣልቃ እየገቡ ያሉ አካላትን እንዲያስቆሙ ነግረናል ብሎ ነው የትራምፕ በደፈነው የተናገረው። ከዛም እንደገና እንደውም አብራርቶ የአሜሪካ የውጭ ጉዳይ ሚኒስትር ስም ሳይጠቅስ መናገሩን ሁላችንም እናስታውሳለን። ይሄን አንድ ፖይንት ያዙልኝ። ከዛን ጊዜ ጀምሮ የተባበሩት አረብ ኤምሬት ኢንፍሉዌንስ ሱዳን ላይ እየቀነሰ ሲመጣ ምንድነው የተፈጠረው? የሱዳን ዋናው የአልቡርሃን ኃይል በርካታ ቦታዎችን እየተቆጣጠረ መጣ። እሱ ብቻ አይደለም። ተከታትሎ ወዲያው አብይ አህመድ ከዩናይትድ አረብ ኤምሬት ጋር አንድ ላይ ሆኖ ቤንሻንጉል ውስጥ እያሰለጠነበት ያለው ስውር ማሰልጠኛ ቦታ በሚዲያዎች ወጣና ለዓለም አቀፉ ማህበረሰብ ቀረበ። ይሄ ዝም ብሎ የተሰራ ነገር ነው ብዬ አላምንም። እኔ የግሌን የምናገረው ብያለሁ። የምትሰሙኝ ሰዎች ካላችሁ በደንብ እንድታብላሉት ስለምፈልግ ነው ነገሮችን እያገጣጠምኩ ያለሁት። ዝም ብሎ አይደለም። ያ ቤንሻንጉል ላይ ያተደረገ ያለው ሚስጥራዊ ማሰልጠኛ እንዲወጣ የተደረገው በእኔ እምነት ሳውዲ አረቢያ ዩናይትድ አረብ ኤምሬት አወጣችሁ ብዬንም ማምነው። ለምን ካላችሁኝ አሁን ልመጣ ነው። አብይ አህመድ እዛ ቦታ ላይ ተጋለጠና የተባበሩት አረብ ኤምሬት በአሜሪካ ረፊ ተብላ ተኮረኮመች ማለት የተባበሩት አረብ ኤምሬት ራሷን ከምዕራባውያን ጥላቻ ለማውጣት ወይም ላለመጣላት ከምዕራባውያን ጋር ራሷን ነፃ ለማውጣት እንቅስቃሴ እየጀመረች ነው። የተባበሩት አረብ ኤምሬት ደግሞ በነገራችን ላይ ሌላኛው አብይ አህመድ ማለት ናት። በቃ በየአካባቢው በደቂቃ ድሮፕ አውት አድርጋ ነው የምትወጣው። ከዛ ቀጥሎ ምንድነው የተፈጠረው? ከሶማሊያ እንድትወጣ የሶማሌ መንግስት እንግዲህ ያንን ይሄ የቤንሻንጉሉ ማሰልጠኛ ይፋ መሆኑን ተከትሎ በቅርብ ርቀት ምናልባት ምክንያት ላይሆን ይችላል እስራኤል ወጣችና እውቅና ሰጠች። ለማን? ለሶማሌላንድ። ያንን ተከትሎ ሶማሊያ ውጪ ብላ ከሀገሯ ማንን አስወጣች? ዩናይትድ አረብ ኤምሬትን። ምክንያቱም ዩናይትድ አረብ ኤምሬት ከሶማሌላንድ ጋር አብራ ስለምትሰራ። ስለዚህ ዩናይትድ አረብ ኤምሬት ሶማሌላንድን እያገዘች ሶማሊያ ልትበጣጥስብኝ ነው በሚል እንድትወጣ አደረገቻት። ከእስራኤል ቀጥላ እውቅና ትሰጣለች ተብላ ስትጠበቅ የነበረችው ከሀያላን ሀገራት ከሚባሉት ውስጥ ዩናይትድ አረብ ኤምሬት ነች። ምጭጭ ነው የሚባለው አለችና ጸጥ አለች። አብይ አህመድም ጸጥ አለ። እንዲያውም ይባስ ብሎ አብይ አህመድ ሬድዋን ሁሴንን አንከብክቦ የት ላከው? ሞቃዲሾ ላከው። ሬድዋን ሁሴንን ሞቃዲሾ ብቻ አይደለም የላከው፣ የሶማሌውን ፕሬዝዳንት ጋብዞ አመጣና እዚህ ማዋራት ጀመረ። ታስታውሳላችሁ? ዩናይትድ አረብ ኤምሬት ከሶማሌ ተባራለች። አብይ አህመድ የሶማሌውን ፕሬዝዳንት አምጥቶ አዲስ አበባ ያዋራው ጀመረ። አሁን ብዙዎቻችን ሬድዋን ሁሴንን ወደ ሶማሌ የላከው ዩናይትድ አረብ ኤምሬትን ከሶማሊያ ታስወጫት ብሎ ሊያግባባ ነው ምናምን ተብሎ ነው በጋዜጠኞች የተተነተነው። በተለይ ዛበሻ ነበር ይሄን ትርክት የሰራው። እኔ አይመስለኝም። ዩናይትድ አረብ ኤምሬትን ብታባሯት እኛ ከእናንተ ጋር አንጣላም ያለው ይመስለኛል። ለምን ካላችሁኝ ወዲያውኑ የሶማሌ ፕሬዝዳንት አዲስ አበባ መጣ። ከዛ እንደገና አሁን ባለፈው የአየር ኃይል እንትን ላይም ራሱ ሁለተኛ ጊዜ ደግሞ መጣ። ስለዚህ ዩናይትድ አረብ ኤምሬትን ካስወጣችኋት እንጣላለን ተውረፉ ምናምን ሳይሆን ያለው በቃ እኛና እናንተ ፍቅራችን ይቀጥላል አንጣላም ነው ያላቸው። ዛት ሚንስ ዩናይትድ አረብ ኤምሬት አብይ አህመድን የማስመታት እንቅስቃሴ እያደረገች ነው ማለት ነው። ከዛ ቀጥሎ እንዲያውም ሰሞኑን ሮይተርስ በጎግል ማፕ ወይም በሳተላይት እይታ ሪፈር የተደረገ ዜና አውጥቶ ለዓለም ዶክመንተሪ አውጥቶ ለዓለም ሲያሰማ ዩናይትድ አረብ ኤምሬት እኔ የለሁበትም፣ እኔ ድጋፍም አላደረኩም፣ እንደውም ተበሳጭተው ነው ሱዳን ውስጥም ባለው ጦርነት እኛ የለንበትም፣ እኔ የለሁበትም ብላ ተናዳ ስታወጣ ሁለት ነገሮች ተከሰቱ። ሁለት ኪሳራ ለአብይ አህመድ። አንደኛው ቤንሻንጉል ውስጥ ያለው
ማሰልጠኛ ወጣ ለዓለም ተነገረ። ይሄ አንደኛው ነው። ሁለተኛው ኪሳራ በቤንሻንጉል ጉሙዝ ክልል ውስጥ ሱዳን ድንበር ላይ አከማችቶት የነበረው መሳሪያ ለሄሜቲ ሊሰጥ የነበረው መሳሪያና አብይ አህመድም ምናልባት በዛ በኩል አልቡርሃንን ወጋበታለሁ ያለው መሳሪያ ከ3 ቀን በፊት በድሮን ዶግ አመድ ሆኗል። እስኪችን የብልጽግና ሰዎች አውጡና ይዘግቧት። የሱዳን ኃይሎችም አልተናገሩም። ሌላው ዓለም አቀፍ ዶክመንታሪ ሰርተው አረጋግጠው ዜና የሚያወጡ የዓለም አቀፍ ሚዲያዎችም አልዘገቡትም። ምናልባት ያው እነሱ ዓለም አቀፍ ሚዲያዎች ተጨባጭ ትንሽም ቱን ተጨባጭ መረጃ መያዝ ስላለባቸው ሊሆን ይችላል። እነሱ ደግሞ መረጃ ብቻ ሳይሆን ማስረጃ መያዝ አለባቸው፣ በማስረጃ ማስደገፍ አለባቸው። ስለዚህ ለዛ ማስረጃ እየሰበሰቡ መረጃ እየለቀሙ ሊሆን ይችላል። አልወጣም። ከትናንት ዛሬ 3ኛ ቀኑ ማታ ላይ ሌሊት ላይ በሱዳን ድሮን ድምጥ ማጡ ጠፍቷል። ስለዚህ ዩናይትድ አረብ ኤምሬት አሁን እየወጣች ነው ብዬ ነው የማስበው። እኔ አሁን ልለ የፈለግኩት ይሄ ነው። ዩናይትድ አረብ ኤምሬት ከአብይ አህመድ ራሷን እያገለለች ነው። ዩናይትድ አረብ ኤምሬት ከሱዳን ይሄ እንተናን ሄሜቲን ከመደገፍ እየተቆጠበች ነው። በሌላ አነጋገር ደግሞ የአፍሪካ ህብረት ዛሬ ያወጣውን መግለጫ ማታ ላይ ማየት ትችላላችሁ። የአፍሪካ ህብረት አሁን ወደ ስቱዲዮ ልገባ 3 ሰዓት ሲቀረኝ ያወጣው መግለጫ እኔ ያየሁትን ነው። አንደኛ በጦርነቱ እየተሳተፉ ያሉ የውጭ ሀገራት ሊያቆሙ ይገባል ነው ያለው። ያ ማለት ምንድነው? አብይ አህመድ ነው እየተሳተፈ እንደሆነ የተረጋገጠ አይደል? አብይ አህመድ ረፍ እያለው ነው። ሁለተኛ እየተፈጸመ ያለው የጅምላ ጭፍጨፋና ዘር ማጥፋት ሊቆም ይገባል፣ ይሄን የፈጸሙ አካላት ተጠያቂ ሊሆኑ ይገባል ነው ያለው። ሄሜቲ ተጠያቂ ነው እያለው ነው። ሌላው ደግሞ ከትናንት በስቲያ ጀምሮ በሱዳን ወጥ የሆነ መንግስት እንዲመሰረት ውይይት እየተካሄደ ነው። የአፍሪካ ህብረት በጎን ስርዓተ መንግስት መስርቻለሁ ወይ ማስተዳደር መስርቻለሁ የሚለው ሄሜቲ ህገወጥ ነው፣ እኛ የምናውቀው የአልቡርሃንን ነው የሚል ነው ኮንተንቱ፣ የመግለጫው ኮንቴንት ዛሬ የወጣው መግለጫ። ስለዚህ አሁን እነ አልቡርሃን እያሸነፉ ናቸው። እነ ሄሜቲ በዓለም አቀፍ ዲፕሎማሲም እየተሸነፉ እየተመቱ ነው። ዩናይትድ አረብ ኤምሬትም እየወጣች ነው። አብይ አህመድ ደግሞ ዩናይትድ አረብ ኤምሬት ደግሞ ከማን የምትወጣው? ከወጣች የምትወጣው ከአብይ አህመድና ከሄሜቲ ወይም ከሱዳን ነው። ሌላኛው አሁን ቀጣዩ ሁለተኛው ነገር ደግሞ የሳውዲ አረቢያ መንግስት አዲስ አበባና አስመራ እያለ ነው። በጣም ብዙዎቹ አዲስ አበባና አስመራ እያለ ያለው አዲስ አበባና አስመራን ለማስታረቅ ነው የሚል ይዘት ያለው ሐሳብ ነው እየሰጡ ያሉት እና ልክ እርቁ እንደማይከናወን ማለት አብይ አህመድ ከእንተና ጋር ሆኖ ከዩናይትድ አረብ ኤምሬት ጋር ሆኖ እርቁን አልፈልግም እንደሚል በኤርትራ ላይ ጦር እንደሚያዘምት ነው እየተተነተነ ያለው። እኔ አይመስለኝም። ጠብቁ ከ3 ከ4 ቀን በኋላ። ለዚህ ነው ብዬ እንድፎክር ያልኳችሁ። ከ3 ከ4 ቀን በኋላ ቱርክ አሁን ከ2 ቀን በኋላ ቱርክ ራሷ ልትመጣ ነው አብይ አህመድ ጋር። አስመራና አዲስ አበባ ይጨባበጣሉ። አብይ አህመድና ኢሳያስ ሰላም ይሆናሉ። ምክንያቱም ቱርክ እና ሳውዲ አረቢያ ከፍተኛ ተጽዕኖ እየፈጠሩ ናቸው አብይ አህመድ ላይ። ቱርክና ሳውዲ አረቢያ ከፍተኛ ተጽዕኖ ሲፈጥሩ እንደገና ደግሞ ዩናይትድ አረብ ኤምሬት በምዕራባውያን ጫና ራሷን ከዚህ ጨዋታ ስታስወጣ ብቻውን የሚቀረው ከእስራኤል ጋር ሆኖ አብይ አህመድ ነው። እርግጠኛው የምነግራችሁ ዩናይትድ አረብ ኤምሬት ባወጣችው ሮይተርስን ለመከላከል ባወጣችው አግሬሲቭ ዜናና እንደገናም ደግሞ ማስተባበያውን ተከትሎ በደረሰው ውድመት ራሷን ከዚህ ጨዋታ ካወጣች እኔ ለአብይ አህመድ የተባበሩት አረብ ኤምሬትን ያክል በጀት በጅቶ እስራኤል መንግስት ያዋጓል ብዬ አላምንም። ስለዚህ የሚፈጠረው ይሄ አደረጃጀት ዝብርቅርቁ ይወጣና ምናልባት ኤርትራ፣ አብይ አህመድ፣ ቱርክና ሳውዲ አረቢያ ባንድ ላይ ይቆማሉ። ሌላው አካል አፈርድሜ ይበላል። ሶማሌ እንደ ሀገር ትቀጥላለች። ሶማሊያ ማለት ሶማሌላንድ ብቻዋን ተነጥላ ትቀራለች። ምክንያቱም አሁን እነ ጅቡቲም
ከሳውዲ አረቢያ ጋር ናቸው። እነ ሶማሌ ከሳውዲ አረቢያ ጋር ናቸው። ከነ ቱርክ ጋር ናቸው። ብቻቸውን የሚቀሩት ምናልባት ከምስራቅ አፍሪካ ላይ እነ ሱዳን ከሳውዲ አረቢያ ጋር ናቸው። ምናልባት አሁን ባለበት አቋም ከቀጠለ የኬንያው ካልሆነ በስተቀር አብይ አህመድና ሶማሌላንድ ብቻቸውን ይቀራሉ። አብይ አህመድ ደግሞ ችግር የለበትም እጥፍጥፍ ይልና ዩናይትድ አረብ ኤምሬት ከለከልሽኝ እንደ የራስሽ ጉዳይ ልና ይሄዳል። እነዚህ ነገሮች ሊፈጠሩ ስለሚችሉ ይሄ ነገር ቢፈጠር ምን ልናደርግ እንችላለን ብላችሁ መሬት ላይ ያላችሁ ወንድሞቻችን ብታስቡበት ጥሩ ነው። እርግጠኛ ሆኜ ልንገራችሁ። አንተ ለምን እንደዚህ ልትሉ ትችላላችሁ። ዩናይትድ አረብ ኤምሬት ከአብይ አህመድ ተነጥላ ከወጣች ከሱዳን ኦልሬዲ ወጣለች። ምንም ነቲንግ ሱዳን ላይ ምንም እንትን የላትም። አሁን ኦልሬዲ በቃ እንትኗ ተሸርሽሮ አልቆ ምንም ተጽዕኖ የምታሳድርበት መንገድ የለም። እንደማያዋጣት እንደተሸነፈችም ስላወቀች ከዚህ በኋላ ሌላ አማራጭ መጠቀም ካልፈለገች ካልሆነ በስተቀር ምንም አዲሽናል ኢንቨስት አታደርግም ሄሜቲ ላይ። ስለዚህ ምናልባት ዩናይትድ አረብ ኤምሬት በእርግጠኛ እንደው ከአብይ አህመድ ከተላቀቀች ወደ ፋኖ የመምጣት እድሏ ሰፊ ይሆናል ማለት ነው። ይህን ስል ፋኖ ከዩናይትድ አረብ ኤምሬት ጋር ይስራ አልያደራ እንዳትሉኝ፣ ግን ሊሆን ይችላል። ለምን ካላችሁ ምናልባት አብይ አህመድ ቢያፈነግጥ በሚል እነ ጀዋር መሐመድን ስታናግር እንደነበር ታስታውሳላችሁ። እነ ጀዋር መሐመድን ታናግር ነበር፣ እነ ጃልማሮን ታናግር ነበር ከነሱ ጋር ለመስራት ምናልባት አብይ አህመድ እምቢ ቢለኝ በሚል ማለት ነው። አስቡ፣ ለአብይ አህመድ ድሮንና ተተኳሽ እየሰጠች ህወሓትን እያስቀጠቀጠች የዛ የትግራይ ጦርነት ጊዜ በጎን ግን ከነ ጀዋር መሐመድና ከነ ጃልማሮ ጋር እየተወያየች ነበር። ይሄ ልምድ አለና እንግዲህ ለማንኛውም እንደው እንደ መግቢያ ብዙ ሰው የሳውዲ አረቢያን እንቅስቃሴ፣ የቱርክን እንቅስቃሴ፣ የዩናይትድ አረብ ኤምሬትን እንቅስቃሴ ስናየው በቃ ከዚህ በፊት በነበረው ትርክት መስመር ነው እያስኬድ ነው ያለ ነውና ቆም ብለን ብናይ ጥሩ ነው። በተለይ አስቡት፣ ዩናይትድ አረብ ኤምሬት ከሶማሌ ተባራ፣ አብይ አህመድ ግን ከሶማሌ ጋር እንዲሁም ፍቅሩን የበለጠ ነው እያጸና የመጣው። አሳያችኋለሁ እንዴት እንደማደርግ አሳያችኋለሁ እያለ ነው አሁን የኤርፎርሱ ትርኢት ጊዜ ሲናገር የነበረው አብይ አህመድ ማነው ለፎርማጆ ነው አይደል የሚባለው ያሁኑ ፕሬዚዳንት፣ የድሮ ነው ያሁኑ ፎርማጆ የሚባል መሐመድ ፎርማጆ። ስለዚህ እኔ አሁን ዝም ብዬ ሳስበው እንዴት ነው ሶማሊያ ዩናይትድ አረብ ኤምሬትን አባራ፣ አብይ አህመድ ከሶማሊያ ጋር እየሰራ ዩናይትድ አረብ ኤምሬት ከሶማሊያ ጋር ከፍተኛ ባላንጣነት እየፈጠረች እንዴት ሆኖ ነው አብይ አህመድ ደግሞ ከዩናይትድ አረብ ኤምሬት ጋር ሰላም ሊሆን የሚችለው? አሁን በአብይ አህመድ የውጭ ዲፕሎማሲ ጭንቅላት ነው ይሄ ነገር ሊሆን የሚችለው? አይ ዶንት ኖ አላቅም። ግን ምናልባት የሚቀራቸው የፐርሰናል ቤኔፊት ይባል ይሄ የግል መጠቃቀም አለ አይደል? አብይ አህመድ ለግሉ ቤት ገዝቶ ለግዠሪ ኑሮ ለመኖር እዛ ኢንቨስት አድርጎ አሴት አዘጋጅቶ ምናምን እሱ ካልሆነ በስተቀር በአገራዊ የዲፕሎማሲ መንገድ በየትኛውም አግባብ አብይ አህመድ ዩናይትድ አረብ ኤምሬት ከተጣላቻቸው አካላት ጋር ፍቅር እየፈጠረ አስባችሁታል? አብይ አህመድ ከቱርክ ጋር ፍቅር ሆኖ፣ አብይ አህመድ ከሳውዲ አረቢያ ጋር ፍቅር ሆኖ፣ አብይ አህመድ ከሶማሌ ጋር ፍቅር ሆኖ፣ አብይ አህመድ ከጅቡቲ ጋር ፍቅር ሆኖ፣ እነዚህ ሀገራት ደግሞ ዩናይትድ አረብ ኤምሬትን እንደ ውሻ እያሯሯጡ እየሰደቡ ያንከለከሏት ባለም አቀፍ መድረክ እያሳጧት እንዴት ሆና ነው እሷ ከአብይ አህመድ ጋር ልትሰራ የምትችለው? እነዚህ ነገሮች ሊታሰቡበት ይገባል። ያው እንግዲህ ታውቃላችሁን የስድስተኛ ክፍል አይደለሁም አይደል? ትምህርቴ ከዛ አንጣር ነው እንድትረዱኝ ማለት ፈልጋለሁ። ግን የአማራ ፖለቲከኞች ነገሮችን ከዩናይትድ አረብ ኤምሬት የፖለቲካ ተፈጥሮ አንጻር ነገሮችን በደንብ ብታዩዋቸው ጥሩ ነው ማለት ፈልጋለሁ። የኔ እይታ ነው። ነገሮችን እውቀት ያላችሁ በተለይ ጂኦፖለቲካውን በደንብ መረዳት የምትችሉ ፖለቲካል ሳይንስ ግራጁዌት ያደረጋችሁ ሰዎችና ልምድ ያላችሁ ዲፕሎማቶች ዲፕሎማሲ ላይ ብዙ ስራ የሰራችሁ ሰዎች ከብዙ አንግል አይታችሁ ብተነትኑት የኛን አካሄድ እንድናስተካክል ያግዘናል ማለት ፈልጋለሁ። እንደው እንደ መግቢያ ነው ይሄንን ያነሳሁት። ፕሮግራማችንን ከመጀመራችን በፊት ወደ መጀመሪያው ሳልፍ የአማራ ፋኖ ብሔራዊ ንቅናቄ የይቅርታ አዋጅ አውጥቷል። በዚህ የይቅርታ አዋጅ ውስጥ በርካታ ቁም ነገሮች ተዳሰዋል። ከነዚህ ውስጥ እንግዲህ የተወሰኑትን ለማንሳት ሞክራለሁ።
አዋጁን በዝርዝር ለማቅረብ ጊዜ ስለማይበቃኝ ዋና ዋና ጉዳዮችን ማቅረብ ላይ መርጫለሁ። 3 ገጽ ነው። ምናልባት ከተሳካ ከዚህ ፕሮግራም በኋላ በተረካ መልክ ለማቅረብ ሞክራለሁ። እንግዲህ አዋጁ የተላለፈላቸው አካላትን ላንሳና የኔን ሐሳብ ልጨምር። የመጀመሪያው በቁጥር 1 ላይ የተቀመጡት በዚህ አዋጁ ውስጥ የብልጽግና ካድሬዎች ናቸው። የብልጽግና ካድሬዎች እንግዲህ እነማን ናቸው ይሄ አዋጅ የሚመለከታቸው የሚለውን ከማንሳቴ በፊት እስኪ ምንድነው አዋጁ፣ ምን ለማድረግ ነው ይሄ አዋጅ ወጣ የሚለውን ወደ እናንተ ላድርስ። አዋጁ ከትናንት ከየካቲት 4 ጀምሮ ለተከታታይ 15 ቀናት ይቆያል ነው። ምናልባት እስከ የካቲት 19 ማለት ነው። በሌላ አነጋገር ለተከታታይ 15 ቀናት በዚህ አዋጅ መሰረት ተጠቃሚ የሚሆኑ አካላት ከሞላ ጎደል የሚያገኙት ጥቅም ወይም የሚከበርላቸው ነገሮች እነዚህ ናቸው ይላል። የመጀመሪያው የአካል ደህንነት ዋስትና ተሰጥቷቸው ስልጠና ወስደው ወደ ቤታቸው ይሄዳሉ። ደጋግሜ ከ3 ቀን በፊት በጣም እየጮሁ ስናገር የነበረው ይሄ ነው። የአካል ደህንነት ዋስትና ተሰጥቷቸውና ስልጠና ተሰጥቷቸው ከፈለጉ ይታገላሉ አብረው፣ ካልፈለጉ ወደ ቤታቸው ይሄዳል። ማንም ትናንትና ሚሊሻ ስለነበርክ፣ ትናንትና አድማ ብተና ስለነበርክ፣ ትናንትና ካድሬ ስለነበርክ፣ ትናንትና ፖሊስ ስለነበርክ ብሎ የአካል ነው የተባለው፣ የህግ አይደለም። የአካል ደህንነት ማንም እነሱ ላይ አይተኩስም፣ ማንም እነሱን አይነካቸው፣ ማንም አካላዊ ጥቃት እነሱ ላይ የሚያደርስ የለም። ይሄ ዋስትና ይሰጣቸዋል። ዛት ሚንስ እንግዲህ ጥበቃ እስከ መቅጠር ድረስ ሊሆን ይችላል ማለት ነው የአካል ደህንነት። ሁለተኛው ይዘውት የሚመጡት በዚህ የምህረት አዋጅ ተጠቃሚ ሆነው ይዘውት የሚመጡት መሳሪያ ተመዝግቦ እነሱ ጋር ይቆያል በህግ እስከሚጸናላቸው ማለት ነው። ፋኖ ስርዓቱን አስወግዶ ህግ አውጥቶ ህግ አርቅቆና ህግ አውጥቶ ህግ አጽድቆ ይሄንን መሳሪያ ህጋዊ እስከሚያደርግላቸው ድረስ መሳሪያቸው ራሳቸው እጅ ጋር ይቆያል ማለት ነው። አይኔ መሸጥ ፈልጋለሁ ካሉ ደግሞ ፋኖ የማይቀበልበት ምክንያት የለም። ሶስተኛው አብረው ሊታገሉ አሊያም ወደ አገዛዙ ላይመለሱ ቃል ይገባሉ። ይችናት ማሰሪዋ ነገር ከላይ ስልጠና ከምትለው ጋር የምትገናኘው ይችነች። ከዚህ በፊት በየአካባቢው እየተማረኩ እጅ እየሰጡ አሊያም በፈቃድ እንደዚህ እየመጡ መሳሪያቸውን ከሸጡ በኋላ ተመልሰው ሄደው የሚገቡ፣ ተማርከው እጅ ሰጥተው ይቅርታ ተደርጎላቸው ስልጠና ወስደው ወደ ቤታቸው ከሄዱ በኋላ ተመልሰው የሚገቡ በጣም በርካቶች ናቸው። እንደውም ከጀርባ ሁሉ ፋኖን መተውታል ብዬ ተናግሬያለሁ። ከጀርባ ደጋግሜ ተናግሬዋለሁ። ደብረ ማርቆስ ላይ በጣም ብዙ ፋኖ ገለዋል። ፍኖተ ሰላም ላይ ብዙ ፋኖ ገለዋል። ባህር ዳር ብዙ ፋኖ ገለዋል። በተለይ ባህር ዳር ደግሞ ፌዴራል ፖሊስ የነበሩት ናቸው። ወልዲያ ላይ፣ ደብረ ታቦር ላይ እና ደብረ ብርሃን እነዚህ ቦታዎች ላይ በተጨባጭ ምን ያክል ፋኖ እንደበሉ ስለማያውቅ ነው። አሁን ግን ያንን አይፈጽሙም። በዚህ ይቅርታ ተጠቃሚ ሆነው የሚመጡ አካላት የይቅርታው ተጠቃሚ ሲሆኑ ተመልሰው ሄደው ላገዛዙ ካድሬ ሆነው ላያገለግሉ፣ ላገዛዙ ሚሊሻ ሆነው ላያገለግሉ፣ ላገዛዙ አድማ ብተና ሆነው ላያገለግሉ ፎርም ይሞላሉ። ቃለ መሐላ ላይ ይፈጽማሉ ማለት ነው። ከዛ በኋላ የሚደርስባቸው ነገር እንግዲህ ኃላፊነቱን የሚወስዱት እነሱ ናቸው። ሌላው አቅሙና ፍላጎቱ ያላቸው በአቅማቸውና በሚችሉት እንዲታገሉ ይደረጋል። አቅሙና ፍላጎቱ ያላቸው በሚችሉት እንዲያገለግሉ ይደረጋል። ለምሳሌ ወታደር መሆን የሚችሉት ማለት ፋኖ ጋር ተቀላቅለው ፋኖ መሆን ፍላጎት ያላቸው፣ ፋኖ መሆን የሚችሉት አቅሙ ያላቸው አብረው ከፋኖ ጋር አብረው መታገል ይችላሉ ማለት ነው። ያ ከመሆኑ በፊት ግን ስልጠና